ሞባይልን እዛ ቦርዱ ላይ ያስቀምጠን እንደ ፕላዝማ ታስተምር ነበርና ያን እንዴት ነው እነሱ ጋር ተደራሽ የምታደርገው? እዛ ላይ የሚሆነውን ነገር ድምፁን ሰምተው ይረዳሉ ወይስ አንተ ነህ የምታስረዳቸው የነበረው? ፕላዝማ እንደ ሞባይል እንደ ፕላዝማ መጠቀም በራሱ በጣም አድካሚ ነው እና ያው ካለው አቅም አንጻር እንደሆነ ይገባኛል። በጣም ተለውጠዋል እነዚህ ልጆች። እንዴት ነው ቤተሰብ አሁን እየጠየቁኝ ነው። አሁን ከተለያዩ ቤተሰቦች ልጅ ግን አሁን እኛ አሁን ያስኳቸው ልጆች እንትን ብለዋል። በቃ ስለፈጠሩ ከእነሱ ጋር ቴክስቹዋሊ መተርጎም የሚችሉት ቃላት እንዴት እያበዛውላቸው ቃላትን የማገኛቸውን ቃላት እያንዳንዱ እንትን ላይ ያሉ ቃላቶችን እንዲመዘገቡ እያደረኩ በጣም እያስጨናነኳቸው በጣም በሚገርም ሁኔታ በዚህ በ4 ወር ውስጥ እነሱ በጣም ኢንተረስትድ ሆነው ደስ ብሏቸው አንድ ተማሪ ሳይቀር በየቀኑ አንድ ተማሪ አይቀርም ክላስ። ሰላም ቤተሰቦቻችን እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን ሰላም ነን። ዛሬ በተለየ ኮንተንት በተለየ እንግዳ ተገኝተናል። የምንገኝበትም ቦታ ደብረ ሊባኖስ ገዳም ፍኖተ ጽድቅ በምትባለው ከተማ የምንገኘው ሊባኖስ አካዳሚ ቅድመ መደበኛ ትምህርት ቤት ነው። ዛሬ ይዘነው የመጣነው እንግዳ በተደጋጋሚ በተለያየ ቪዲዮ ነግሬያችሁ ነበር። ታላቅ ወንድሜ ነው። ራሱን ያስተዋውቃቸዋል። የዚህ ትምህርት ቤት ባለቤትም እርሱ ነው። ወደ እንግዳችን ወስዳቸዋለሁ ማለት ነው። ተከታተሉ። እሺ፣ አመሰግናለሁ። እንደተገለጸው የሰላም ወንድም ነኝ። ስሜ መስፍን ስዩም ይባላል። የተወለድኩባትና የምኖርበት አካባቢ ደብረ ሊባኖስ ወይም ልዩ ስሙ ፍኖተ ጽድቅ ይባላል። ያው እሺ፣ እናመሰግናለን እንግዳችን ወይም ወንድማችን። እንግዲህ በመቀጠል ምናልባት ህይወት ምን ይመስል አስተዳደግህ ምን እንደሚመስል አንቷል እንዴት ታላቅ ወንድሜ አስተዳደግህ ያው ለእንግዳ ሲባል አንቱ ይባላል፣ ግን ያው ቤተሰብ ስለሆነ አስተዳደግህ ምን ይመስል ነበረ? ያው በእኔ በኩል አንተ እየተገለጽክ እንደነበረ ይታወቃል። ነገር ግን እስቲ በአንተ አፍ ቤተሰቦቻችን ይስሙት በማለት አስተዳደግህ ምን እንደሚመስል የትምህርት ደረጃ እስከምን ነበር ነው የሚለው እስቲ ባጭሩ ንገረን ለማለት እወዳለሁ። እሺ፣ አመሰግናለሁ። ያው አስተዳደጌ እሱም ከዚህ በፊት እንደገለጸላችሁ እዚሁ ፍኖተ ጽድቅ የሚባል አካባቢ ደብረ ሊባኖስ ነው የተወለድኩት እና እድሜ ያው ለትምህርት ሲደርስ የቆሎ ትምህርት ቤት ወይም ደግሞ መንፈሳዊ ትምህርት ቤት በመግባት የተለያዩ ትምህርቶችን ተምሬያለሁ። ለምሳሌ ከፊደላት ጀምሬ ንባባቶችን፣ ዳዊት፣ ከዛ በኋላ ያን ስንጨርስ ወደ ተለያዩ ንባቦችን በመሰልጠን ከዛ ቀጥታ ወዴት ነው የገባ ነው? ወደ ዜማ ቤት ገባው። ዜማ ቤት ከጨረስኩ ዜማ ቤት እስከተወሰነ ጊዜ ድጓም ጀምሬያለሁ። ድጓን ተምሬ ከዛ በኋላ ከዛ በመውጣት ወደ አቋቋም ቤት የተወሰነ ጅማሮ በማድረግ ወደ ዘመናዊ ትምህርት ቤት መግባት ችያለሁ። ዘመናዊ ትምህርት ቤት እንግዲህ ስገባ እኔ ያው እድሜ አልነበረም ወደ ዘመናዊ ትምህርት ቤት ስንገባ፣ ምክንያቱም ብዙ እድሜያችን ያሳለፍነው በመንፈሳዊ ትምህርት ቤት ነው። ከዛ በኋላ ቀጥታ በተለያየ መንገድ ከመምህራኖችም ጋር በመግባባት ከ1ኛ ክፍል አልጀመርኩም። ምክንያቱም ያው ይታወቃል ያው ተምረን ስለነበረ ከ3ኛ ክፍል ነው የጀመርኩት። ከዛ እንደዛ ጀምሬ በጥሩ ደረጃ በማጠናቀቅ 12ኛ ክፍል ጨርሼ ወደ ዩኒቨርሲቲ ገባው። ዩኒቨርሲቲ ተማርኩት። ባህር ዳር ዩኒቨርሲቲ ይባላል። በኤሌክትሪካል ኢንጂነሪንግ በፓወር ስትሪም ግራጁዌት አድርጌ በ2014 ነው ግራጁዌት ያደረኩት። ከዛ በኋላ የራሴን ስራ የተለያየ መንገድ ላይ ሞክሬያለሁ። በመሰረቱ እኔ ስራ ተቀጥሮ የመስራት እንትኑም የለኝም። ገና ስማርም በራሴ የሆነ ነገር ለሀገሬ ላይ የሆነች ነገር ማድረግ እፈልጋለሁ። ሀሳቡ አለ፣ ሆቢው አለ እና ያንን ነገር ማድረግ እፈልጋለሁ። በጣም ጥቂትም ብትሆን ማድረግ ስለምፈልግ እዚሁ አካባቢ ላይ ምንድን ነው የማደርገው እያልኩ አስብ ነበር እና ይህንን በማሰብ በራሴ ትንሾች ህጻናቶችን ተማሪዎችን በትንሽ ያው እንትን የሚባል ነገር አይደለም አስተዋጽኦ አደረግኩ የማስበው ነገር አይደለም። ለወደፊት ምናልባት እለው ሊሆን ይችላል እግዚአብሔር ከፈቀደና ተክልዬ ከረዱኝ እና
በዛ ደረጃ ትንሽ የትምህርት ቤት ሊባኖስ አካዳሚ ቅድመ መደበኛ ትምህርት ቤት የምትባል የመዋለ ህጻናት ትምህርት ቤት ከፍቼ እና ደግሞ ከፍተኛ የሆኑትን እስከ 8ኛ ክፍል ያሉ ተማሪዎችንም በማስጠናት ላይ ይገኛሉ። እሺ፣ እናመሰግናለን። እንደነገራችሁ መንፈሳዊ ትምህርት ቤት የራሴ ትውስታ ስላለኝ ወንድሜ መስፍን ለእኔ በጣም ትልቅ መሰረት የጣለ አጠገቡ አስቀምጦ ያው እግዚአብሔር ፈቃድ ሆኖ ባይቀጥልበትም ማለትም እስከ ድጓ ተምሮ ወደ ዘመናዊ በመሄድ እንደኔ በቤተክርስቲያን ስር እያገለገለ ባይገኝም ያው በነፃ ፈቃድ በፈቃዱ ያገለግላል። ነገር ግን ለእኔ እንዴት መሰረት ጣለ የሚለውን በሰላም ሰጣዊት ላይ በህይወት ታሪካችን ለማቅረብ ሞክሬ ነበረ። እሱ ነው አጠገቡ አስቀምጦ ያስተማረኝ ማለት ነው። ይሄ ማለት 2 ዓመት ነው የሚቀድመኝ። ያው እንደ መንታ ነበር የምንታየው፣ እኩል ነበር፣ በእኩል ነው በቃ ስንንቀሳቀስ ዳዊታችን ራሱ ጉልበታችን ጋር ይደርስ ነበር እና እሱ ነው አጠገቡ ዳዊት ዘልቆ ነበር። አብረን የገባ ነው ግን እሱ ያው እግዚአብሔር ስጦታ ሆኖ እሱ ቀድሞኝ ስለሄደ አጠገቡ ሆኖ አስተምሮኝ ነው ለዚህ የደረስኩት ማለት ነው እንጂ እኔ በጣም ቶሎ የሚገባኝም አልነበርኩም። ህፃንነትም ሊሆን ይችላል። ነገር ግን በቃ የሆነ በትምህርት መከታተል ሁኔታ ላይ አልነበርኩም የነበርኩት። የኔታ ጠሩ እሱ ጋር ተቀምጠ ተማር አሉኝ። ማስተማርም አይፈቀድለትም እንደ ወንድምነት ነው እንጂ እሱ የሚያስተምረው ዳዊት ነው፣ እኔ የምማረው ሀሁ ነው። ነገር ግን ዳዊት የሚያስተምረው ጋር ወንድሙ ስለሆንኩኝ የኔታም ደግሞ ስላዩ አብረን ገብተን እንዴት ወደኋላ ይቀራል ብለው ስላሰቡ ሂድ አጠገቡ ብለህ ተቀምጠ ተማር አሉ። በዛ በመማሬ እግዚአብሔር ፈቃድ ሆኖ ይኸው ለዚህ ደርሰናል። እሱም በተለየ ኤሌክትሪካል ኢንጂነሪንግ ማለት ቀላል አይደለም። ባህር ዳር ዩኒቨርሲቲ በተለየ ሁኔታ ተመርቆ ይገኛል። እንግዲህ ንባብ ቤት ተማርን። ከንባብ ቤት ከጨረስን በኋላ እሱ በጣም ከጨረሰ ቆይቷል። እንግዲህ ተመልከቱ፣ ዳዊት ጨርሶ ዳዊት እያስተማረ እኔ ሀሁ ማር ነበር። ነገር ግን የግድ አብራችሁ ነው መውጣት አለባችሁ አብራችሁ መውጣት አለባችሁ በሚል እሳቤ ያው እኔም እንዳልበላሽ ማለት ነው እሱን ከተከተልኩኝ ጥሩ ደረጃ ይደርሳል ብለው ስላሰቡ አይ አትወጣም አንተም ብለው ይዘውት፣ ያው እሱም ልጅ ነው ህፃንነትም ስላለ እሳቸውን አባትነት ምክር ሰምቶ ቆይቶ አብረን ወጣን ማለት ነው። እኔ ጨርሼ ዳዊት ተምሬ ከዳዊት በኋላ ወንጌል አንብቤ ዜማዎችንም የተወሰነ አስተምሮናል። ዜማም ያስተምሮ ነበር። ያን ሁሉ ተምሬ እስከወጣ ድረስ ጠብቆኝ አብረን ወጣን። ዜማ ቤት ገባን። ዜማ ቤትም አብረን የተማርነው ድጓ 1 ዘመን ጨርሶ ወደ 2ኛ ዘመን ሊገባ ሲል በመሀል አቋረጠ። እኔ ደግሞ አቋቋም ቤት መግባት እፈልጋለሁ አለ እሱ። እኔ ደግሞ ያንን ዘመን መጨረስ ነበረብኝ። 3ቱንም ወይም 4ቱን ዘመን ጾመ ድጓ እንኳን ያው በፊት ነው የምንማረው። 3ቱን ዘመን ጨርሰን አብረን ገባን ማለት ነው አቋቋም ቤት። አቋቋም ቤት ከገባን በኋላ እህታችን እየተማረች ነበር ዘመናዊ። በዛ አማካይነት እሱም ወደ ዘመናዊ ገባ። እንደነገራችሁ ዘመናዊ ትምህርቱን በጥሩ ደረጃ ጨረሰ ማለት ነው። እሺ እንግዲህ አንተም ተናግረዋል። ፍላጎትህ ለሀገርህ መልካም አሻራ ማስቀመጥ ነው። ከእውቀት በላይ ደግሞ መልካም አሻራ አለ ብዬ አላስብም በእኔ ማለት ነው። ምክንያቱም አይምሮ ላይ የሚያርፍ ነገር ማንኛውም አይምሮ ላይ ያረፈ ነገር መጥፎ የሚሆን ጥሩ፣ ሀገር መጥፎ ከሆነ ሀገርን ይጎዳል፣ ጥሩ ከሆነ መልካም ነገር እንድናደርግ ይረዳናል ማለት። ጥሩ ሰሩ የሚባሉትም በእውቀት የሰሩ ሰዎች ናቸው። በእውቀት መመዘኛ ነው የስራቸውም የሚመዘነው እና ያሰብከው ነገር ጥሩ ነው እና በዚህ ትምህርት ቤት እንግዲህ በዚህ ዓመት ይመስለኛል የጀመርኩት ትምህርቱ ቅድመ መደበኛ ትምህርት ነው እያስተማርክ ያለው ከኬጂ ማለት ነው። ኬጂ ድረስ አሉ። ስለዚህ ሌሎች ደግሞ የሚያጠኑ ደግሞ አሉ እና ይህንን ነገር እንዴት ነው እያመቻቸ የምትማረው? ወይስ ይሄስ ክላስ ይበቃል ወይ? ጥሩ ጥያቄ ነው። አለ ክላስ በዚህ በኩልም ክላሶች አሉ። አላያቸዋቸው እንጂ እናንተ ለጊዜው አሉ ክላሶች አሉ። እዛ ውስጥ ነው እኔ እንዴት ፕሮግራሜ እንዴት ነው? አንድ አስተማሪ አለችኝ፣ አንድ ሚስ አለች። ከእሷ ጋር ነው የምንሰራው። በጣም ጎበዝ ሚስ ነች። በጣም ልጆች የብዙ ዓመት ኤክስፒሪየንስ ያላት ልጅ ነች። ከእሷ ጋር ነው የምንሰራው እና እሷ በጣም ጎበዝ ነች። እኔ እንደዚህ አድርጊ እንኳን አላት፣ እንደ ኃላፊ አላት። እሷም ኃላፊ እንደ ኃላፊ ነች፣ እኔም እንደ ኃላፊ ነኝ። ባለቤቱ በሆንም እንኳን
እሷም እንደዚህ ብናደርግ ጥሩ ነው። እንደውም ከእሷ ነው ብዙ እየተማርኩ ያለው። ምክንያቱም እሷ የብዙ ዓመት ኤክስፔሪንስ እኔ ያው ከልጆች ጋር ብዙ አልሰራውም። ተማሪ እያለሁ ተማሪዎችን አስጠና ነበር። በጣም ብዙ ልጆችን በማስጠና ዩኒቨርሲቲ እያለሁ በበጎ አድራጎት እናስጠና ነበር። ከወረዳችን ብዙ አይነት ሽልማቶች ላይ አግኝቻለሁ በወቅቱ እና አሁን ላይ ግን እንዴት ነው የማስተምረው? ከአንደኛ ክፍል እስከ 8ኛ ክፍል ልጆች አሉ። እነሱን እኔ አሁን ከአካዳሚካል የሆኑ ወይም መጽሐፉን ተከትዬ አለ መጽሐፉ አለ እሱን እንትን እላለሁ። ነገር ግን እሱን እያንዳንዱ መጽሐፍ ላስኪድ ብል ጊዜም አይበቃኝም። እዚህ ጋር ህጻናቶችን አስተምራለሁ። እነሱንም ደግሞ ትንሽ የተወሰነ ነገር ባረግላቸው። ምክንያቱም እንደምታውቁት ብዙ ወጣቶች በዚህ ሰዓት በትምህርታቸው ማለት ባልፈልግም ሌዚ ነው፣ በቃ ትንሽ ድክመት አለባቸው። ያ ነገር ደግሞ ከምን የመጣው እኛ ከምንሰጣቸው መምህራን ከምንሰጣቸው ወይም ደግሞ ኮሚት ሆነን ለእነሱ ከምንሰጣቸው ነገር ነው እንጂ በተፈጥሮ ሰነፍ ሆነዋል። ስለዚህ እነሱን ትንሽ እየብረዳቸው ብዬ እነሱንም እነዚህ ኬጂ ተማሪዎችንም ጠዋት ላይ እንገባለን ክላስ 2 ሰዓት እንደገባን ትንሽ ተማሪዎች ነው ያሉት። እነዚህ ህጻናቶቹ ትንሽ ተማሪዎች ነው ያሉት፣ 18 ተማሪዎች ነው ያሉት። እነሱን ኬጂ 2 ኬጂ 3 እስከ 4 ሰዓት ድረስ ትይዝልኛለች ልጅቷ። አዎ እና እስከዛ ድረስ እሷ ታስተምራለች። እኔ ከ2 ሰዓት እስከ 4 ሰዓት ትልልቆቹን አስጠናለሁ። ለምሳሌ የጧት የሆነ ተማሪ የጧት ሰዓት አለ እዚህ እንደ አዲስ አበባ አለ። እዚህ ከ6 ሰዓት እስከ 6 ሰዓት የሚማሩ አሉ። ከ6 ሰዓት ደግሞ እስከ 11 ሰዓት የሚማሩ አሉ። በእንትን ነው በሺፍት ነው የሚማሩት እና የጧት የሆኑ ተማሪዎችን ከ10 ሰዓት ጀምሬ እስከ 12 ሰዓት አስጠናለሁ። የተሰዓት የሆኑትን ደግሞ መደበኛው ላይ የሚማሩት የተሰዓት የሆኑትን ደግሞ ጠዋት ላይ ከ2 ሰዓት እስከ 4 ሰዓት አስጠናለሁ እና 2 ሰዓት ጀምሬ እስከ 4 ሰዓት ይይዝልኛል እነሱን አስጠናለሁ። ከዛ በኋላ ልክ 4 ሰዓት እንደጨረስን እንደምናደርገው ቁርስ እናበላለን ልጆቹ ህጻናቶቹ። ከዛ በኋላ ቁርስ ካበላን በኋላ ቀጥታ የት ነው የምሄደው? ኬጂ 2 እና ኬጂ 3ዎችን ይዤ ወደ ክላሴ ነው የምገባው። እነሱ እዚህ ነበሩ መጀመሪያ ብያቸዋለሁ። ከዛ ወደ ክላሴ ይዤ እገባለሁ። ከዛ እነሱን ተወሰነ ፕሮግራም አለን ከእነሱ ጋር የምንማርበት መንገድ። በጣም ደግሞ እንዳጋጣሚ የሆኑ ጥሩ ልጆች ጎበዝ ተማሪዎች አሉ። ኔክስት ይር 1ኛ ክፍል ሲገቡ በጣም የሚያስመሰግኑ በጣም ቤዝ የሆኑ ልጆች መሰረት የጣሉ ልጆች አሉ እና እነሱ ልጆች ይዤ ደስታ እስከ 7 ሰዓት ምናምን ከ7 ሰዓት በኋላ ምሳ ይበላሉ። እንደገና እስከ 9 ሰዓት እዚሁ ነው፣ የትም መቅነቅ የለም። እኔ ምሳዬንም ይዤ ነው የምመጣው። ተወሰነች ነገር ከቤት እዚሁ አካባቢ ነው ቦታዬ፣ ግን ጥዬ መሄድ ስለሌለብኝ እዚሁ ይዤ መጥቼ ከነሱ ጋር ውለን 9 ሰዓት ስንለቀቅ እንሄዳለን። ልክ 9 ሰዓት እንደገባው ደግሞ ቤተሰብ አለኝ። ያው ባለትዳር ነኝ። ባለቤቴም ስራ ነው የምትለው። ያው እንዳጋጣሚ ሆኖ ደግሞ እናቴም አክስቴም እዚሁ አሉ። ግን ልጄን የሚይዙልኝ እነሱ ናቸው። ግን ያው ትንሽ ስላለ እኔም ስገባ ልጄን ምግብ አብልቼ እስከ 10 ሰዓት ባለ ሰዓት ምግቡን አብልቼ የጥናቱ ሰዓት እስከሚደርስ ምግቡን አብልቼ እንደገና ተንከባክቤ እሱን ቀጥታ 10 ሰዓት ላይ እዚህ እገባለሁ። ልክ እስከ 12 ሰዓት አጠናለሁ። እንደዚህ ነው ሳይክሉ የሚሄደው፣ እንደዚህ ነው እና በጣም ደስ ብሎኝ ነው የምሰራው። ምናልባት ከጥቅም አንጻር ምናምን ያው ብዙ ላይሆን ይችላል። ቀጣይ ደግሞ ሲያደግ ሰው አዌር ሲሆን፣ ምክንያቱም ክፍለ ሀገር ላይ እንደምታውቁት ብዙ ቻሌንጅ ነው። ምክንያቱም ትምህርት አንደኛ ማህበረሰቡ ራሱ ስለ ትምህርት ጥቅም ብዙ አልገባውም። ያው ይልካል እንጂ ትምህርት ቤት ተማሪውን ምን አደረገ፣ ተማሪ ምንድን ነው የሚጠበቅበት፣ እኔ ለተማሪ ማድረግ ይጠበቅብኛል የሚለውን አልገባውም። በዛም ደግሞ ተማሪውም ደግሞ የትምህርትን ጥቅም ብዙም እንደሌላው የተመሳሳይ ለምሳሌ ሌላ ሀገር ላይ ብናይ ጎበዝ ተማሪ አለ፣ ዱርዬ አለ፣ በቅጠጭ አለ፣ የተለያየ ባህሪ ያለው ሰው አለ። እዚህ ግን ተመሳሳይ ነን በቃ። ምክንያቱም አንድ በጣም ጠባብ የሆነች ከተማ ነች። እዛ ውስጥ ያለው ማህበረሰብ ገና ነው፣ ትንሽ ይቀረናል እና ያንን አንድ ስቴፕ ለማሳደግ በጣም ቻሌንጅ ነው። በጣም የታተር ነው። እግዚአብሔር ከረዳ ተረዱን ደግሞ ነገ ትልቅ ተስፋ አለኝ። ምክንያቱም እዚህ አካባቢ ላይ የተቀመጥኩት እኔ ከጥቅም አንጻር አይደለም። ከጥቅም አንጻር ቢሆን ኖሮ ተምሬያለሁ፣ ጥሩ ትምህርት አለኝ፣ ከተማ ላይ ሄጄ መስራት ይችላል እንደማንኛውም ሰው። ነገር ግን እኔ የሚያስደስተኝ ይሄ ስለሆነ በራሴ የሆነች ነገር ማድረግ ስለምፈልግ እዚሁም ያለው እግዚአብሔር ከረዳኝ ይቀጥላል። በጣም እናመሰግናለን ማለት ነው። እዚህ የተቀመጥኩት ማለት ከስጋዊ ጥቅም አንጻር አይደለም የሚለው ጥሩ ሀሳብ ነው። ምክንያቱም እኔ ራሱ ያኔ ሳያገባ በድቁና ቢያንስ በድቁና እንኳን ለምን ወደዚህ አትመጣም ብዬው፣ አይ እኔ እንዲህ አይነት አልፈልግም፣ ብዙ ቤተክርስቲያንን ካገለገል በነፃ ፈቃድ ራሴን ችዬ ነው ማገልገል አለብኝ በሚል ነው
የተቀመጠው እንጂ ቢያንስ በዘመናዊ እንኳን ጊዜው ጥሩ ሳይሆን ቀርቶ ስራው ባይገኝ እንኳን በመንፈሳዊ ራሱ መግባት ይቻል ነበር ማለት ነው። እና እሺ ምግብ እዚሁ ነው የምትመገበው? የምግብ ክላስም አለ አለች ቢሮ ነገር አለ ትንሽ እዛ ውስጥ ነው የምትመገበው። ያው በተለያየ ነገር ትጠቅማለች፣ እንደ ቢሮ ትጠቅማለች። እንደገና ደግሞ ምሳችን ለመብላት ሁለታችን ምሳችን ውስጥ ነው የምንመገበው። እንደው ምናልባት እንደው ከዚህ ከጥናቱ ጋር እናንሳና ምን አይነት ለውጥ አሁን አንተ ከጀመርክ የግድ ዓላማ አለ እንደ ሀገር ለመጥቀም ነው። ግን እንደው ስታያቸው የተማሪዎቹ መነሳሳትና ማለትም በፊት እንዴት ነበሩ አሁን እንዴት ነው? አንዳንድ ተማሪ ፊዚክስን ይጠላል። እኔ ምን አይነት ሐሳብ ያለኝ ምንም ራሱ በራሴ የራሱ የሆነ በጣም እጥራለሁ። ፊዚክስ በጣም ለመስራት የምሞክረው ትምህርት ነው። ነገር ግን በምፈልገው ደረጃ እየገባኝ አልነበረም እና ምናልባት ካለመግባት ነው ሰብጀክቱን የሚጠሉት ብለህ ታስባለህ? ያ እንዳለ ሆኖ ደግሞ አሁን በምን አይነት ደረጃ ላይ አሉ? አንተ ስታገኛቸው ምን ላይ ነበሩ? አሁን ደግሞ ያው ስንት 4-5 ወር ይሆናል። አሁን ላይ ደግሞ በምን ሁኔታ ምናልባት የሚደርስ ፌድባክ አለ ወይ ከአስተማሪዎች ትምህርት ቤት መደበኛ የሚመሩበት ጋር ልጆቹ የነገረው ካለ ምናልባት አስተማሪዎች እንኳን ባይነግረው ልጆቹ በምን አይነት ሁኔታ ላይ ይገኛሉ አንተ ስታገኛቸው? እና ትምህርትን የሚጠሉበት መንገድስ ከሚሰጣቸው የተነሳ ነው ወይስ እንደው ተፈጥሯዊ ነገር አለው ብለህ ታስባለህ? እሺ ከመጨረሻው ልጀምርልና ተማሪ ልጆች በተፈጥሮ እኩል ነው ማለት አንዳንዴ ፈጣን የሆነ ተማሪ አለ፣ እንደገና ደግሞ ትንሽ የሚል ነገር አለ እንጂ በአግባቡ ከሰጣቸው ተማሪዎች በእርግጠኝነት ቢያንስ እንደው የሆነ በምንጠብቀው ደረጃ ባይደርሱ ራሳቸውን የሚችሉበት መንገድ ይፈጠራል። ራሳቸውን የሚችሉበት መንገድ ኢንሴንስ ነገ ኮንፊደንስ ኖሯቸው አካባቢያቸውን ማህበረሰባቸውን የሚረዱበት ነገር ትልቅ ይሄ ነገር ባንጠብቅ ቋይተው ከተወሰኑት አንዳንድ ሁሉንም ሳይሆን አንዳንዶች እንደዛ ሊሆን ይችላል እና እነዚህ ተማሪዎች መጀመሪያ ሳገኛቸው የሚገርማቸው በቃ ቤተሰብ ምክንያቱም እኔ እዚህ በመቀመጤ አንደኛ እንደተማርኩ ያውቃሉ እና ምንም እንትን አላሉ። እኔ አሁን ማስታወቂያ ስለጥፍ እንደዚህ በጣም 30 ምናምን ተማሪዎች አሉ። በጣም ትልቅ ነው። እንደ መጀመሪያ እንትን እንደ አካባቢ ሁኔታ ካላቸው አዌርነስ ስለትምህርት አዌርነስ በጣም እንደውም አንስፔክት ነው ከጠበቁት በላይ ነው እና መጡ ለተወሰነ ጊዜ በቃ ምክንያቱም ሲሄዱበት የነበረው መንገድ ጥሩ ስላልነበረ እስፔሻሊ አሁን 8ኛ ክፍል 7ኛ ክፍል ያሉ ልጆች ትንሽ ቻሌንጅ አለው። ምክንያቱም አብዛኛው እኔ ጋር የመጡ ተማሪዎች ኢቭን እንግሊዝኛን አቀናይተው ማንበብ አይችሉም። የሚገርማችሁ እንግሊዝኛ አቀናይተው ማንበብ አይችሉም። ያ ደግሞ ትልቅ ቻሌንጅ ነው። 7-8 ሆኖ እንደዛ አለማድረግ ማለት እንግዲህ እንዴት እንደምታስጠኑ ያው ይገባችኋል። ያው ከባድ ነው። ከስር መጀመር ያሉበት ደረጃ የትምህርት ደረጃ እንዴት ነው እሱን አሁን አስረድቼ የምችለው የሚለው ነገር በጣም ጥያቄ ሆነብኛል። ስለዚህ ምንድነው ያደረኩት? ከስር በቃ መጀመሪያ ቤዚክ የሆኑ ነገሮች እንግሊዝኛን እንዴት ማንበብ እንደሚችሉ እንዴት ነው አሁን እንግሊዝኛ ኮንቴክስቹዋሊ መተርጎም የሚችሉት ቃላት እንዴት እያበዛውላቸው ቃላትን የማገኛቸውን ቃላት እያንዳንዱ ላይ ያሉ ቃላቶችን እንዲመዘገቡ እያደረኩ በጣም እያስጨናነኳቸው በጣም በሚገርም ሁኔታ በዚህ በ4 ወር ውስጥ እነሱ በጣም ኢንተረስትድ ሆነው ደስ ብሏቸው አንድ ተማሪ ሳይቀር በየቀኑ አንድ ተማሪ አይቀርም ክላስ አይቀርም አንድ ተማሪ። ምክንያቱም አንድ ቀን እኔም እላቸዋለሁ አንድ ቀን ሚስ ካደረጋችሁ የሆነ ነገር አንድ ቀን እንኳን እንድታልፋችሁ አልፈልግም። ስለዚህ እየተገኛችሁ የሆነ ነገር ማድረግ ስላለብን እናንተም ልትረዱ ይገባል። ቤታችሁ ማጥናት አለባችሁ። አዎ ቤታቸው ብዙ ጊዜ አሁን በመጀመሪያ ሰዓት አልተለመደም። እኛ አሁን ትሮ ስንማር እንደዚህ አለ እንደሚታወቀው በጣም እኔ አብዛኛው እድሜ እኔ በትምህርት ነው ያሳለፈው። ከቄስም ቤትም ቢሆን እንደው የሆነ መንገጫገጭ ቢኖርም ያው በልጅነት ሰዓት እኔ ለትምህርት ቤታችን ስፔሻሊ የኛ ይሄ ቤተሰብ በጣም የሚገርማችሁ ነገር ከትምህርቱ ጋር ምንም አይደራደርም። ያ እዚሁ አካባቢ የተፈጠርነው ነገር ግን የተለየ እንትን አለን፣ ፍላጎት አለ። ለዚህ ደግሞ ትልቁን ድርሻ የምትወስደው እናታችን ነች። በጣም እኔ በእውነት የእሷን ያመስግኝም ወይም ደግሞ የሆነ ቃላት ያጥረኛል። ምክንያቱም አልተማረችም፣ ማንበብ አትችልም። እንደዚህ ግን በጣም እንትን ነው አስተሳሰቧ። በጣም ይገርማችኋል። በቃ እኔ አትጠብቁ እኛን ጥሩ ደረጃ እንድንደርስ
በቃ ጥሩ ዜጋ እንድንሆን የማታደርገው ጥረት አልነበረም። ያን በሷ ምክንያት እኛ ዛሬ እዚህ ደርሰናል። እግዚአብሔር ይመስገን ሁላችንም ጥሩ ደረጃ ላይ ተምረናል። ቢሳካም ባይሳካም በቃ ጥሩ ነገር አለ እንጂ ለሀገራችን ጥሩ ነገር እያበረከትን ነው እና ደስ የሚለው እና አሁን ልጆቹ በጣም ጥሩ ደረጃ ላይ ናቸው። በጣም ምንም ከሚጠብቁት በላይ ናቸው። ደግሞ ከሚቀጥለው ደግሞ 3-4 ወር ደግሞ የተሻለ ይሆናሉ አስባለሁ። እሺ እናመሰግናለን። ያው ስለ እናታችን ስታነሳ እውነት ነው። በጣም ራሷን ጎድታ ነው ከማንም ጋር ምንም ያስቀየመችው የምትቀየመውም ሰው የሌለ ሀገር የሚያውቃት ለልጆቿ ብላ ተራ ተሸክማ ሁሉም ምናልባት በገጠር ያሉት ሁሉም ሊያደርጉት ይችላሉ። ግን ያው እኛ የራሳችንን መናገር ስለምንችል ሙሉ መረጃ የሚኖረን ስለ ራሳችን ስለሆነ ማለት ነው። በእናትነት አቅሟ እናታችን ናት። በቃ ሁሉ ነገራችን እሷ ናት። በቃ እኛ ብዙ ጊዜ የምንበላሽበት በጣም ብዙ ምክንያቶች ነበሩ። ከተማ ነው፣ ብዙ አይነት የቁማር አይነቶች አሉ። ግን እሷ በቃ ያው እግዚአብሔርም እየረዳት ነው እንጂ ሴት አቅሟ ይሄን ያህል የሚያደርግም ሆኖ ሳይሆን ያው ንጹህ ስለሆነች ነው ይሄ የሆነው። በማንሳት እኔም በግሌ አመሰግናለሁ። እሺ አሁን እንግዲህ አንተ ስታስተምር ቅድም አይቼ ነበረ። የተወሰነ የበዓል ማግስት ነው የመጣ ነው። ከበዓል ማግስት ራሱ ተገኝቶ ማስተማር ቀላል ነገር አይደለም። ያው እኛ ለበዓል ነው የመጣ ነው፣ የተገናኘ ነው ከበዓል ማግስት ነው እዚህ ትምህርት ቤት ውስጥ እና ቅድም እያስተማርክ ሳይ ነበረ በውጭ በኩል። አንተ እንኳን አላወቅም፣ እንደ ፕላዝማ ነበር የምታስተምረው እና ሞባይልን እዛ ቦርዱ ላይ ያስቀምጠን እንደ ፕላዝማ ታስተምር ነበርና ያን እንዴት ነው እነሱ ጋር ተደራሽ የምታደርገው? እዛ ላይ የሚሆነውን ነገር ድምፁን ሰምተው ይረዳሉ ወይስ አንተ የምታስረዳቸው የነበረው? በፕላዝማ ሞባይል እንደ ፕላዝማ መጠቀም በራሱ በጣም አድካሚ ነው እና ያው ካለው አቅም አንጻር እንደሆነ ይገባኛል። እንደው እንዴት ነው እሱ ይሄንን የምታስረዳበትስ መንገድ ይጠቅማል ብለስ የተረዳበት መንገድ እንዴት ነው? ይመስለኛል እንግሊዘኛ ነው የሰማሁት፣ ግን ሌሎችም ካሉ እንግሊዘኛ ነው ዘማሪ ብዙ ጊዜ። ምክንያቱም ያንን ያደረግኩበት ምክንያት የፈረንጆች አስተማሪዎች ናቸው እዛ ላይ እንደዚህ የሚሄዱት አንዳንድ ከዩቲዩብ ላይ የማወርዳቸው እንትኖች ናቸው እና ያንን አንደኛ አክሰንታቸውን እንዲለምዱ፣ ሁለተኛ ደግሞ በነገራችን ላይ የሆነ ነገር ንባቡን እየጻፈች ነው የምታነበው መምህርቷ ማለት ነው። እዛ ላይ ያለው ቪዲዮ ላይ እሷ ስታነብ አንደኛ አክሰንት ይለምዳሉ፣ ሁለተኛ ነገር ደግሞ ሪዲንጋቸው አንዳንዴ ዝም ብለን በብላክቦርድ ብቻ ስንላቸው ያ አሰልች ሊሆን ይችላል። ስለዚህ ያንን እንደ መዝናኛም ስለሚቆጡት በሚል እሳቤ ነው አይዶ ነው እንትን ይበል አይ ስራ አላውቅም። ግን እዛ ላይ አረጋትን ያቺ ሞባይሏን በጣም ስብስብ አረጋቸው። ሞባይልም በጣም ትንሽ ነች። ስብስብ አረጋቸውና ምክንያቱም እንዲታያቸው ከዛ በኋላ አረፍተ ነገሮችን ታነባለች እንደዚህ እንትን እያሰመረችበት ታነባለች። ከዛ በኋላ ካነበበች በኋላ የነሱ ተራ ሲደርስ ደግሞ እነሱ ያነባሉ። ያን ከጨረሰች በኋላ እንደገና ምንድነው የምናደርገው እኛ እናስቆመውና መተርጎም እንጀምራለን። ትርጓሜው እንዴት ነው አንደርስታንድ የሚያደርጉት ምንድን ነው ያለችው፣ አሁን ይሄ ወደ አማርኛ ሲፈታ ምንድን ነው ያለችው የሚለውን ነገር ደግሞ እንደገና እናደርገዋለን፣ ሪቫይዝ እናደርገዋለን በአማርኛ ማለት ነው። የዛን ጊዜ እያደረጉ ይመጣሉ። በጣም የሚገርም ነው። በቃ አሁን እኔ አታምኑም፣ በቃ 3ኛ 2ኛ ክፍል ተማሪ የለም። እኔ አሁን ተማሪዎቹ ጠይቃቸዋለሁ እዛ ትምህርት ቤት የኛ ትምህርት ቤት አለ የመንግስት ትምህርት ቤት እና በጣም ተለውጠዋል እነዚህ ልጆች እንዴት ነው ቤተሰብ አሁን እየጠየቁኝ ነው። አሁን ከተለያዩ ቤተሰቦች ልጅ ይግባ ግን አሁን እኛ አሁን ያስኳቸው ልጆች እንትን ብለዋል። በቃ ስለፈጠሩ ከነሱ ጋር መሄድ አይቻልም። ከነሱ ጋር አሁን አርጊ ባስቀምጥ ለነሱ ባስመድ ነገር ስለዚህ ሲሚስተር ይድረስና ለነሱ ደግሞ የተለየ ነገር እናመቻቻለን በማለት ነው እንጂ በጣም ብዙ ልጆች እየጠየቁ እና ይሄ ነገር በጣም እየጠቀማቸው ነው። እኔ ግን በራሴ ነው እንደ እንትን ይሆናል ብዬ ሳይሆን በራሴው ሲጠቅማቸዋል ብዬ የተለያዩ ቪዲዮዎች እንዲያወር እንትላቸዋል እና ያንን ደግሞ በሚያዳምጡበት ሰዓት በጣም ምንም አይኖራቸው ሌላ ሳይቀየር ፍላጎታቸው በጣም የሚገርም የመጀመሪያ 2-3 ጊዜ ትንሽ እንትን ብለው ነበር የመደበርም እንደገና ደግሞ የእንቅልፋቸው የመምጣት ነገር ይታይ ነበር። አሁን ግን ምንም እንደዛ ነገር የለም። ትኩረታቸውን ከእንትኗ ከሞባይሏ እንትን አይሉና በጣም ደስ ይላል። ፕሮናውንሴሽንም ራሱ ፕሮናውንሴሽን ያ ዋናው ነገር ሲሆን እንዴት ነው ያንን ነገር ስትናገረውና እየጻፈችው ነው የምትናገረው እና ያንን በሂደት እየተለማመዱት ስለዚህ እነዚህ ተማሪዎች ነገር ኮምፒት ይሆናል ከሌሎቹ ጋር። እዚህኛ አካባቢ ላይ ያለ ተማሪና አዲስ አበባ ያለ ተማሪ እኩል አለ በሁሉም ነገር እና ይሄንን ከነሱ እኩል ለማድረግ
የተሻሉ ነገር ለማድረግ የተለያዩ አማራጮችን እንጠቀማለን። አሁንም የተሻለ ነገር ካለ ከመጠቀም ወደ ኋላ ነው። በጣም ደስ ይላል በእውነት ማለትም እኛ ፕላዝማን ያገኘ ነው 11ኛ 12ኛ ክፍል ነው ያገኘ ነው። ያው እሱም አዲስ አበባ ገብተን ማለት ነው። ምናልባት እዚህ አካባቢ ይኖራል ብዬ አላስብም። 9ና 10 ወይ 11ና 12 አለ አይደለም? 9ና 10 እዚህ እንኳን የለም። እዚህ የለም። እዚህ ሳይሆን አዲስ አበባ አለ 9ና 10 11ና 12 እና ከ3ኛ ክፍል ፕላዝማ ለመዱ ማለት የቀል ሰዓት ነው የሚሆነው እኮ አሁን እንትን ራሱ 3ኛ ብቻ 9 10 11 ከአንድ ጀምሮ አለ ይሄን ነገር ጀምሮ በጣም ያነባሉ ልጆቹ። ከአንድ ያክል ሁለት ያክል ያሉ ልጆች በጣም ይገርማቸዋል። አሁን ብታያቸው አንድ ቀን ተገኝታችሁ እንትን ብትሏቸው አጋጣሚ ሆኖ ለበዓል ስለመጣን የበዓል ማግስትም ስለሆነ አንድም የተወሰኑ ልጆች ቅድም ነበር ሳይ ነበር የሆነ እንትን አልነገርኩም ዝም ብዬ አየሁኝ ወጣሁኝ። እነዚህ ነገሮች አይቼ ሀሳቡም የመጣልኝ ከዛ በኋላ ነው እንዴት ብናደርግ የሚለውን ለማሳየት ማለት ነው። እሺ አሁን ከነገርከን አንጻርም ካለንበትም አንጻርም አንድ ዩቲዩብ ታወርዳለህ። ዩቲዩብ ቪዲዮ አውርደህ ነው የምትጠቀመው፣ የራስህ ቪዲዮ አይደለም። ከዛ የተቀመጥንበት ግቢ አለ። ያው የኪራይ ቤት ነው ይታወቃል፣ ተከፍሎበት ነው። ወንበሮች ተገዝተዋል፣ ቦርዱ አለ። በቃ እያንዳንዱ ነገር በወጪ ማዕከል ውስጥ ያለ ነው እና እነዚህን ስታደርግ የራሱ የሆነ ወጪ እንዳለው ይታወቃል። ወርሃዊ ወጪ ይኖረዋል። አንድ የሚከፈል ወጪ ሊኖር ይችላል። አንተ ደግሞ የመጣኸው ከዩኒቨርሲቲ ወጣ የተወሰነ አረፍ፣ ከዛም በኋላ ወደዚህ ልጆችን ሰብሰበ የማስተማር ነገር ነው የፈጠርከውና ምንም ገቢ አለ ተብሎ አይታሰብና ይህንን በምን አይነት መሰረት ወይስ ከየት አምጥተህ እያደረግከው ትገኛለህ የሚለውን ለቤተሰቦቻችን ብትነግራቸው። ኦኬ በመጀመሪያ እኔ መጀመሪያ ላይ ይህንን ትምህርት ቤት ቆይቻለሁ ሳስብ እንደዚህ ነገር ትምህርት ቤት ላይ ነው የሚያንስ። ምክንያቱም አውቃለሁ፣ ምክንያቱም በፊት ማስጠናቸው ልጆች አሉ። ሳስጠናቸው ልጆች ምን ያህል ከትምህርት ጋር ያላቸው ግንኙነት በጣም የተራራቀ መሆኑ ስለማቅ ይሄ ነገር ላይ ትንሽ ነገር በቃ ያ ምክንያቱም ይሄ ትምህርት ላይ ሰራ ማለት የተወሰነ አንድ ዜጋ እንኳን ብታወጣ እኮ ትልቅ ነገር ነው። ምክንያቱም እኔ ሀገሬ ነች ያስተማረችኝ፣ ተምሬያለሁ። በብዙ ነገር ብዙ መስዋዕት ተከፍሎለት ቤተሰብ መስዋዕት ከፍሎ ሀገር መስዋዕት ከፍላ አስተምራኛለች። ያ ነገር እኔ ከመንግስት እንደኔ ሳቢ ነው። ከመንግስት የሆነ ነገር ወይም ደግሞ እንደዚህ አልጠብቅም ብዙ ጊዜ ምክንያቱም አሁን ሰው እኔ እንደዛ ብዙ እንትን አለ። ምክንያቱም እኔ ልቀጠር ብልኮ ማንኛውም ስራ የለ ዝም ብሎ ስራ ገብተህ አዲስ አበባ ሄደህ መስራት ይቻላል፣ ቀላል ነው። ነገር ግን ያ አይደለም ዋናው። የሆነ ነገር በስራ ላይ ኢንካም እያገኘ የሆነ ነገር ደግሞ ዜጋ ላይ የሆነ ነገር ማድረግ አለብን። ስለዚህ ስጀምር የተወሰነ ብር ነበረ በተለያየ መንገድ ከቤተሰብም እንዳለ ከቤተሰብ ነው፣ ሌላ እንኳን የሌላ ገቢ የለኝም። እሱን በማሰባሰብ የተለያዩ ከብቶች አደልብ ነበረ፣ በጎችን እንትን እላለሁ እያመጣሁ ያችን ነገር ትርፋት እንኳን ተበድሬ ነው መሰረቱ። በመጀመሪያ ግን ከማለቴ በፊት የእህቴ ባል በጣም ቴንኪው እኔ አመስግኘው አላውቅም እንደዚህ። እሱ ነው የእህቴ ባል። የሚገርማችሁ ነገር በጣም የሚገርም ሰው ነው። ካለችው ነገር ላይ አንተ እኮ መስራት አለብን። ምክንያቱም እኔ የሆነ ሰዓት ላይ ይህንን ነገር በማሰብ በጣም ከአይምሮዬ ጋር ፈተና ነበርኩ ያለው። እንዳልኳቸው 2014 የተመረኩት እዛ ጀምሮ ቢያንስ ለ2 ዓመት ስራ አልጀመርኩም። ለ2-3 ዓመት ስራ የለኝም። ዝም ብዬ በቃ ቤት ውስጥ ነው የምውለው እና ከአይምሮዬ ጋር ግጭት ውስጥ ገብቼ ነበር እና እንደዚህ ማድረግ አለብኝ ያለው የለውም የራሱ ግን ያችን ያጠራቀመችው ነገር በዚህ ስራ ብሎ ሰጥቶኝ ያው በመስራት ውስጥ እያለው እና በመጨረሻ ይሄኛውን አስብ ስለነበረኛው ቀጣ ያንን ብር ወደዚህ ነው እንትን ያበኩት እና ከዛ ያንን እየሰራው የተወሰነ የቤት ኪራይ ነበረ። የቤት ኪራይ ደግሞ ያው አከራይም የ6 ወር ምናምን ክፈላል። እሱንም ከዛ ላይ ተከፈልኩ። የተለያዩ ማሟላት ያለብኝ ወንበሮች፣ ብላክቦርዶች፣ የተለያዩ ነገሮችን ማሟላት ስለነበረብኝ እሱን አሟላው። ግን ያው እንዳልኳችሁ ገና ዌር አልሆነም ማህበረሰቡ። የጠበቅኩትን ያህል ተማሪ አልተገኘም። ያሉ ተማሪዎች 18 ተማሪዎች ናቸው 18 ተማሪዎች ናቸው። ከዛ ውስጥ እያንዳንዱ ተማሪ የሚከፍለው ቤተሰብ 700 ብር ነው። እኔ አሁንም ያው ብዙ ጥቅም ብዙ ፕሮፊት አይደለም የምፈልገው እና ያቺ ብር ደግሞ ተቆራጣ ነው ጊዜ ጠብቃት መጣ። እኔ ደግሞ የቤት ኪራይ ዋናው ቻሌንጅ የሆነብኝ በዚህ ሰዓት የቤት ኪራይ ነው። የቤት ኪራዩ
እና እንትኑ አሁን ያለው ገቢ የተማሪዎች ብዛት ትንሽ እንትን አለ እና ይህንን ከጥናትም ደግሞ አስከፍላለሁ 400 ብር ምናምን ይከፍላሉ እያንዳንዱ ተማሪ እና የእነሱን አደማምሬ ነው የምከፍለው እንጂ ብዙም ፕሮፊት የማገኘው ነገር የለም። ነገር ግን ዋናው የኔ ፕሮፊቴ አሁን ላይ ምናልባት ነገር ፕሮፊት አገኛለሁ እርግጠኛ ነኝ። ምክንያቱም አንደኛ የአእምሮ ትልቅ እርካታ አገኛለሁ። ሁለተኛ ደግሞ ነገር እያደገ ሲመጣ ሰውም እየገባው ሲመጣ ጥቅምም ኢንካምም ማግኘት አይቀርም። አሁን ላይ ግን ምንም እናመሰግናለን። ምናልባት እንግዲህ የእኛ ቤተሰቦች ማለት እንግዲህ አንተ በዚህ መልክ ሀገርህንም ትውልዱንም ለመጥቀም እየታተርክ ነው ያለው። ምናልባት በዚህ ሰዓት በጣም ቻሌንጅ የሆነብህ ኪራዩ እና ቤቱንም ስናየው ህፃናቱም ከመማራቸው የተነሳ የተወሰነ የተቆፋፈረ ነገር አለው። ይህም ደግሞ ለተለያየ በሽታ ሊዳርጋቸው ይችላል ብዬ አስባለሁ። በአዋራ ነገር ምናምን ስላለው ማለት ነው። እና ሌላ ማቴሪያል ምናልባት እንደው የተሻለ ትምህርት ለእነሱ እንዲደርሳቸው ማለት ነው። ምናልባት ቤተሰቦቻችን መልካም ነው ብለው ካሰቡ መልካም እንደሆነ እኛ እንረዳለን። ግን ምናልባት ቤተሰቦቻችን ይህንን አይተው ይህን ቪዲዮ ተመልክተው ለአንተ እንደው በማቴሪያል ምን ቢረዱ ተማሪዎች ጋር ያለ ተደራሽነት ይጨምራል ብለህ ታስባለህ? ወይስ ለዚህ ትምህርት ቤት እንደው ከማቴሪያል አንጻር አንተም ከተማርክበት ትምህርት ቤቶች አንጻር ምን ይጎለዋል ብለህ ታስባለህ? እና ያ ምን ቢሟላልህ መልካም ነው? እንዳልከው ነው። ምክንያቱም ብዙ ጉለቶች አሉ። ጉለቶች ሳይሆን ምንም ነገር ያለው ነገር የለም። ትምህርት ቤቱ ያለሁት እኔና ተማሪዎች ብቻ ነን በዚህ ሰዓት። ምክንያቱም የአቅም ውስንነት አለ። የአቅምን ጉለት ምንም በዚህ ሰዓት ምንም ላደርግ እኔ እውቀቴን ከመስጠት በዘለለ ሌላ ምክንያቱም አንደኛ የጠበቁት ነገር አይደለም። ተማሪ ትንሽ ቢያንስ የተወሰነ ተማሪ ቢኖር ያችን እየተቆጠበ ነገሮችን በማስተካከል ነው ሀሳባችን። በዘንድሮ ዓመት እንደዛ ነበር፣ ግን ከጠበቁት በታችን የሆነው አንዳንዴ እንዳልኳችሁ ማህበረሰባችን ገና ስለሆነ እንደዛ ስለሆነ ብዙ ጉለቶች አሉ። ያ ጉለቶችን ማሟላት አልቻልኩም፣ ከአቅም ጉለት እንዳልኳችሁ እና ለምሳሌ መጫወቻ ተማሪ ልጆቻችን ምንም አይነት መጫወቻ የላቸውም። አንድ ዥዋዥዌ እንኳን ቀለል ያለ ዥዋዥዌ እንኳን የላቸውም። እሱን ባሟላላቸው በጣም እንትን ነው እና እየሞከርኩ ነው ከተለያየ ነገር ጋር ብድርም ለመበደር አመቻችቼ ምናልባት ለነገር በማሰብ እየሞከርኩ ነው። ቢያንስ ዥዋዥዌ እንዲሰራላቸው ደግሞ ብታይ ግቢውም ደግሞ እንደዚህ አቧራ ይበዛዋል፣ ብዙ ጽዳት የለውም። ያ ነገር አሁን ብዙ እንትን ስለሚጠይቅ ትንሽ ከብዶኛል እና ያ ነገር እንደው ትንሽ እንደው ብዙ እንትን ባይሆን ቢሟላልኝ ያው እኛ ለተማሪዎች ነው ተደራሽ የሚሆነው። ከራስ ጥቅም አንጻር የሚታይ ነገር አይደለም። እንግዲህ ልጅ ያለው ቤተሰብ ያለው ያውቃል። ተማሪ ማለትም ህፃናት ሲሆኑ በትንሽ ነገር ነው። ሜዳው ራሱ መስተካከል መቻል አለበት። ትምህርት ቤቱ ግቢው ይጫወቱ ሲባል የሚጫወቱበት ሜዳ ራሱ መስተካከል አለበት እና ከዛም አንጻር እንግዲህ ቤተሰቦቻችን አቅርበንላቸዋል። ፈቃደኛ ከሆኑ ትውልድ ነው የሚታደጉት፣ ትውልድ ነው የሚለውጡት። የራስን አሻራ ማስቀመጥ ነው። አንተ ቅድም እንደነገርከኝ 2 ዓመት እንኳን ዝም ብለህ መቀመጥ አሁን ላይ እየቆጨህ እንደሆነ ማለትም ያንን ትምህርት ላይ ወይም ልጆቹን አስተምረህ ቢሆን ኖሮ አሁን የተለየ ቦታ ላይ ፍሬውን የምታይበት ሰዓት ነበር። አሁንም ጊዜው አልሄደም። ነገን መስራት ይቻላል። ነገን መስራት ነው ደግሞ ትልቅ ነገር። ዛሬን እየኖር ነገን መስራት ማለት ነው። ትውልድ በዚህ መልኩ ሁላችንም የየራሳችን አስተዋጽኦ ሳናደርግ ቀርተን ነው ትውልድ በዚህ መልኩ እየተበላሸብን ያለውና ሁላችንም የተቻለንን እናድርግ ለማለት እወዳለሁ። ምናልባት በመጨረሻ የምትለው ነገር ካለ ለቤተሰቦቻችን በልና ፕሮግራማችንን እንጨርሳለን ማለት ነው። እሺ፣ አመሰግናለሁ። በመጨረሻ በጣም ነው የማመሰግነው እዚህ ፕሮግራም ላይ ከቤተሰቦች ጋር ስላስተዋወቀኝ። ብዙ ንግግር ብዙም አላውቅም። እንደዚህ ይህን ነገር ላይ ቀብርቤም ስለማላውቅ ትንሽ የመኮላተፍ ነገር አለ። ለሱ ይቅርታ እንጠይቃለን። በመቀጠል በጣም አመሰግናለሁ እና የማስተላልፈው ነገር ዋናውና ነገር በቃ ማህበረሰባችን ላይ ትንሽ የሆነ ነገር እናድርግ፣ በተቻለን አቅም እናድርግ። ይሄ ጥንቅጥ ውስጥ እንውጣ። ሀሳባችንን
በአንድ ስራና ስራ ላይ ነገር አድርገን አንዱ ከሌላ ሳንለያይ እኔ እንትን ነኝ ያ እንትን ነው ሳንል በፍቅር ሆነን ሀገራችን አንድ ስቴፕ ማለት ነው። እኔ ትንሽ የድንጋይ ኮዝሽ ጋር ቁጭ ማድረግ ሁላችን እንደዛ ብናደርግ በጥቂት ጊዜ ውስጥ እናድጋለን። እኛ ከዛ እድገት ተቋዳሽ ባንሆንም ልጆቻችን ተቋዳሽ ይሆናሉ። ያንን እሳቤ በማድረግ እንስራ። መጥፎ አሉታዊ አስተሳሰቦችን ከውስጣችን እናስወግድ፣ ፖዚቲቭ የሆኑ ነገሮችን ይዘን ሀገራችን እናሳድግ ነው የምለው። በጣም ነው የማመሰግነው። እኛም እናመሰግናለን። እንግዳችን ሆነ በበዓል ማግስት ስለተገኘ እናመሰግናለን። ልጆችን ለፍሬ ያብቃልህ። ያው እኔ እንደ ካህን እንደመሆኔ መጠን ያው ምርቃት ነው የኔ ስጦታ። እግዚአብሔር የሀሳብን የልብህን መልካም ሀሳብ ይፈጽምልህ። በልጆች ተባረክ። አንተ እኔ አሁን የሁለት ልጆች አባት ነኝ። አንተ ልጅህንም እያሳደግ የስጋ ልጅን ማለት ነው። ሌሎችም ደግሞ እነዚህ በመንፈስ የወለድኳቸው ልጆችን ለእነሱ እየተጨነክ ነው ያለውና ለበዓል እንኳን እንዳላረፍ እረዳለሁ እኔ እና ይህንን ማድረግ ቀላል ነገር አይደለም። ምክንያቱም የደከመ ሰው አሁን የተወሰነ ልጆች አስቆጥራለሁ እና የተወሰነ ነገር ይሰጡኛል የድካሜን ማለት ነው። ይሄ ምንም ያለ ነገር ነው እና ግን ለነዚህ ምክንያቱም ሰው በፊልዱ በተማረበት አለመገኘት ራሱ በራሱ እሳት ነው እንዳመለካከታችን ማለት ነው። እሱ በጣም ያናድዳል። በጣም በቃ የሆነ ደካማ የሆነ ስሜት ነው የሚሰማ። ግን ያን ሁሉ ላስወግደህ ለትውልድ ህፃናትን ማሳደግ እነሱን መለወጥ በቃ እነሱን በፍቅር ወደ አንተ ማምጣት ራሱ ቀላል ክፍያ አይደለም። ይህንን ብለህ ነው አንተ የሚጀምርከውና ጅማሬን ወደ ፍጻሜ ያደርስልህ፣ ነገን በርቶ የምታይበት ያደርግልህ ለማለት እወዳለሁ። እናመሰግናለን።